የማይ ምን ሆነ ነው አሞት ነው ምን ያማዋል ርቦት ነው እንጂ ማያ ባሪ በቃ ምን ይዘው እንዴ እናንተ እቺ ልጅ እኮ ከወጣች ቆየች እዛ ላይ ደግሞ የኔ ወንድሟ ግዛት መሆኑን አትርሺ እንዴ አምባር ግቢ በር ላይ አምጥቷል ለኛ መልእክት ማስተላለፍ የፈለገ አንድ አካል መሆን አለበት ዶክተር ከድብደባው ውጪ ሌላ ጥቃት አልደረሰባትም ማለት የምርመራ ውጤት እንደሚያሳየው ከሆነ ትንሽ እያሉ ደጋግሞ ያንተን ስም ሲጠሩ ነበር ሙልዬ እንዲህ በጧት ምን ብለሽ የመጣሽው ዛሬ ፍርድ ቤት ቀጠሮ ስላለን ነው አይደል? አዎ ባለፈው አንቺ ከፍተሽ ተቆጥተሽኛል አይደል? አንቺ ደስ እንዲልሽ የማላረገው ነገር የለም። አንቺን እኮ እንደዚህ ቆንጆ ሆነሽ ማየት በራሱ ለኔ ፍትን ነው። እናቴ ራስሽን እንድትይብኝ በፍጹም አልፈልግም። ጀመረሽ ደግሞ ታያታልቅሽ። እኔ እኮ አሁን በጣም ደህና ነኝ። አላለቅስም። አንቺ ጠንካራ ሆነሽ በማየቴ ደስ ብሎኝ እንጂ ከፍተኝ እኮ አይደለም። ገና ምን አይተሽ ከራሴ አልፌ ለሌሎች የምተርፍ ጠንካራ ሆኜ አኮራሻለሁ። ደግሞ እኮ እዚህ በመሆኔ ያለፈውን ትቼ አዲስ የመኖር ተስፋ ሰጥቶኛል። ከዚህ በኋላ ማልቀስ የለም። እሺ አታስቢ እናቴ። እንዴ ወዴት ነው? ፍርድ ቤት መሄጃ ሰዓት እኮ ደርሷል እኮ። ቤተክርስቲያን ተሳልሜ ይመጣል። እናንተ እዛ ጠብቁኝ። እሺ ግን እንዳትቆይ። አልቆይም። እወድሻለሁ። እኔም እወድሻለሁ። ይቅርታ ተው ቆየሁብካ። ሁሉን ነገር አዘጋጅቻለሁ። እሺ ግር የሚልሽ ነገር ካለ ደውይላት፣ እኔም ደውልላታለሁ። እሺ ተሙ አታስብ፣ ችግር የለም። ከውጭ ጋር እኮ ብዙ ጊዜ አብረን ነው። እሺ እሺ
ሄሎ፣ የት ናችሁ? መጣሁ። እሺ የኔ ቆንጆ ዛሬ ትምህርት የለኝም ብለሽ ነው እንደዚህ ጭራሽ ለልጅሽ እንደዚህ ከባድ ሆነሽ አንቺ እኔን ጥለሽኝ ተኛሽ። እኔ ስለ አንቺ ምን አደረኩልሽ? ቆንጆ የሆነ እንዳንቺ ቁርስ አዘጋጅቼልሻለሁ። እሱን እንበላለን። እሺ ዳጊ ወይ ሰላም እንግዲህ ለምን ወጣላት? እኔ ተጣልቻታለሁ። አልተናገራት። ለምን እንዴ? ሰው ጥላ ሄደች። እኔ ደግሞ ሁሌ ስለምናፍቀኝ ከሷ ጋር መሆን የምፈልገው እንዴ። በዚህ እሷ ስራ ቢዚ አይደለች በጣም። ስለዚህ እዛ ደግሞ አንቺ የምትወጃቸው ሴቶች አሉ አይደለ? ለነሱም እኮ ስለምታስፈልጋቸው ነው። እሺ እኔም እኮ ከነሱ አብልጬ እወዳታለሁ። እንዴ በዚህ አንቺ ስንት ነሽ? አንድ ነኝ። እና ታዲያ ከአንድ ሰውና ከብዙ ሰው ማን ይበልጣል? ዳጊ አንተ ራሱ የስኩልስቱ ብዙዎችን በቁጥቱ አንዱ ፈልጎ ይዳራከኝም እንዴ? መልስልኝ እንጂ ዳጊ። መጀመሪያ ቁርስ ስለደረሰ ሄደሽ ትታጠቢና ከዛ በኋላ የት ነበር ትወስደኛለሽ? እናና ጋር ነው ጆኒ ጋር? የት ነበር? የት ነው ዛሬ? ትምህርት የለም። ተነስተሽ አዲስዬ ምን አለው ስለሽ ልጄን አይኗን ብታሳይኝ? ምን አለሽ ብለሽ ብትረጋጊ። ታሙ ይምጣና እንሄዳለን። ልጄ እኮ ሞታ እንደሆነ እኮ ቁርጤን አውቄ ብገላገል ይሻለኛል። ብሌኔ በዛ በጨለማ ተነስታ ወጣ ደሟ ፈሷ አይቼ እንዴት ነው የምረጋጋው? ደህና ነች አለምዬ። ዶክተሮቹ እረፍት ማድረግ አለብኝ ስላሉ ትንሽ አረፍ በይና እንሄዳለን። ኧረ ተይ አዲስዬ፣ አንቺስ የልጅ እናት አይደለሽ? ወልደሽ የለም በሌት ትጨክኛለሽ። የብሌኔን ነገር እያወቅሽ ለኔም እኮ እህቴ ነች፣ ማየት እፈልጋለሁ። እና እሱ ምን አስጠበቀን ታዲያ? ያለችበትን ታውቂያለሽ፣ ለምን አትወስጂኝም? ዶክተሮቹ ያዘዙንን ካደረግን ብቻ ነው የምንሄደው። ደግሞ ቦታውን አላውቀውም። እንግዲያውስ ይኸውልሽ አዲስዬ፣ አንቺ ልጅሽን ጠብቂ፣ እኔ እጃቻት እመጣለሁ። እንደው ለምዬ ኧረ በቡቹ ሞት ይኸውልሽ። ከዚህ ሁሉ እኔ ሞቼ በገላገልሻለሁ። ወይኔ እሺ አለምዬ፣ ይኸውልሽ ተረጋጊና አንዴ እናውራ። እሺ ይኸውልሽ፣ ኧረ በቡቹ ሞት ይኸውልሽ አለምዬ፣ አንዴ ለተሙ ልደውል። ይኸውልሽ አለምዬ፣ ለተሙ ልደውልለትና እንዴት ነው ሳጅን? በጥሩ ሁኔታ የተረጋጋ ትመስላለህ። አዎ በደንብ ተረጋግቻለሁ። በተፈጠረው ነገር ያለኝን ቅድመ መለከታ በመጀመሪያ ብናወራ መልካም ይመስለኛል። ብሌን ላይ የተፈጠረው ክስተት ታስቦበት በጥንቃቄ የተፈጸመ ጉዳይ ነው። በተጨማሪ እኛ ይህን የሴቶችን ጥቃት ለማስቆም የምናደርገውን እንቅስቃሴ የሚቃወም ሌላ ኃይል እንዳለ የሚያመለክት ጉዳይ ነው። ስለዚህ
እኛም በጥንቃቄ ለመስራት መዘጋጀት አለብን። ልክ ነው ሳጅን። እኛም በዚህ መንገድ የተረዳ ነው። ግን ከዚህ በኋላ ቀጣይ ስራችን በምን መንገድ እንድናደርግ ነው ያሰብከው? እንግዲህ በቀጣይ የሚሆነው የመጀመሪያው ስራችን ይህን በህብረት ተደራጅቶ የሚንቀሳቀስን ግሩፕ ይዞ ለፍትህና ለህግ ማቅረብ ነው። ከዛ በተጨማሪ የተዘጉ ኬዞችና ፋይሎችን እያንዳንዳቸውን እንደገና በጥንቃቄ ምርመራ ማካሄድ። ይሄ ጥሩ ይመስለኛል። ግን ኬዞቹ አሁንም በምርመራ ሂደት ላይ ያሉ፣ ቅጣት ተወስኖባቸው ወህኒ ቤት የወረዱና ቅጣታቸውን ጨርሰው ከወህኒ ቤት የወጡትንም ጭምር ያካተተ ምርመራ መሆን አለበት። ልክ ነው። ስለዚህ እኔ ከነገ ጀምሮ ወህኒ ቤት ያሉትን ፋይሎች የሚያደራጅ ቡድን ልካለሁ። እናንተ እዚህ አምባር ያለውን ፋይሎች በማደራጀት በርቱ። ሌላውና ዋነኛው ጉዳይ ግን እዚህ አምባር ግቢ ውስጥ ያሉትን እያንዳንዱን እንቅስቃሴዎች በጥንቃቄ መከታተል አለባችሁ። በጥንቃቄ። ስለዚህ ከዛሬ ጀምሮ ያሉትን አባላቶች ጥበቃዎችንም በማንቃት በማበረታት ላይ ትኩረት ሰጥ። እሺ ሳጅን። ተረኛ ጥበቃው እንቅልፍ ጥሎት ይሄ እንደተፈጸመ ነው የሰማነው። ግድ የለም፣ እሱ በምርመራ የሚጣራ ይሆናል። ይሁን። ለጊዜው ግን ሁለት ጥበቃዎችን ለማድረግና ግቢው ማታ ማታ በቂ ብርሃን እንዲያገኝ ተጨማሪ መብራቶችን ለማድረግ እንዲሁም ሴኩሪቲ ካሜራ ለመቅጠር ታስቧል። ታሪክ ይመታል እንዴ? እንዴት ነህ? ደህና ነኝ። እንደው ያማረ ቤትህን ትተህ የት ነው እየጠፋህ የምትመጣው? ደግሞ ያ ሁሉ ልብስ እያለ ምን አለ እንደው ብትቀይረው? ላይ ወየበ እኮ። እውነት አንተ ለእኔ በጣም ተጨንቀም ነው? የእሱ ልጅ ነው ስለሚባል አሳስበው ነው? ኧረ ተው ታሪኬ ተው። የኔ ልጅ ቆይ ምን ያጎደልኩብህ ነገር አለ? እንደው የኔ ሲቅር እንደው ለራስህ ምን እየሆንክ ነው? ምን ሆንኩኝ? አሁን ገንዘብ ጨርሼ ነው የመጣሁት። ገንዘብ ስጠኝ። ቆይ ገንዘቡን ምን እያደረግከው ነው? ያንን ሁሉ ብር ሳምንት ሳይሞላ እንኳን እኮ ነው የጨረስከው። ከስም ውጭ የሰጠኝ አንድ ነገር ቢኖር ገንዘብ ነው። እሱም ከሳሰበ ሊቀር ይችላል። አልመጣብህም። ቆይ እሺ እሰጥሃለሁ። እባክህን ታሪክ ራስን ጠብቅ። የምትፈልገውንም ነገር እዚሁ እየመጣ አድርግ። እንደው አምሽተህም ቢሆን ምን አለ ቤት እየመጣ ብታደርግ፣ ልብስህንስ ብትቀይር። እናቴ የለች፣ ምን አደርጋለሁ? አንተም ከስራ እንደማልበልጥብህ በተደጋጋሚ በተግባር አሳይተኸኝ። አመሰግናለሁ። ወይ ልጅ ስትንገለገል ወጣ። ለአውሬ እኮ ነው አሳልፈን የሰጠናት። ወይ ልጅ ልጄን ተነጠቅኩ እኮ። ምነው እመቤቴ ምን በደልኩሽ? ይሄን ከምታሳየኝ ምን አለ ሞቼ ባርፍ፣ ምን አለ ግድል ልብታረጊ። ይቅርታ፣ ሌሎች ታካሚዎችን እየረበሹብን ነው። ለእሷም ተጨማሪ ህመም እየሆነባት ነው። እባክዎትን ግድ የለም፣ እባክዎትን ግድ የለም።
ተስፍሽ እኔ በጽን ኩርፊያ ስለማልችለው ፍርድ ቤት ላደርሳችሁና በቃ ወደ እሷ ልጅላት። ኧረ ምንድነው ጉዱ እንዴ? የእድልናት ስልክ አይሰራም እኮ ዝግ ነው። ይሄ አልነገርካቸውም እንዴ ተስፍሽ? ኧረ ነግሬያቸዋለሁ። እንደውም ከመጓጓታቸው የተነሳ እኮ የዛሬን ቀን እየጠበቁ ነበር፣ እየቆጠቡ ቀን እየቆጠቡ። ቆይ እድል እዚህ ጋር አለሽ፣ እንጠይቃትና ካልሆነ እንሄዳለን ወደ ቤታቸው። እንዴት ነሽ? ሰላም ነው። እንዴት ነሽ እድል? የእናትሽ ስልክ አይሰራም። እንዴት በዚህ ቀን ስልካቸውን ያጠፋሉ? የምታውቂው ነገር አለ? ኧረ ጠዋት እዚህ ነበረች። ቤተክርስቲያን ሳልም ይመጣና በዛ ፍርድ ቤት እንሄዳለን ብላኝ ነበር። እንደዚህ ብለሽ ገላግኝ እንጂ እኔማ በዛሬ ቀን ጉዶንም ብዬ ነበር። በቃ ግቢ እንሂድ። ልስመኝ እንዳይሆን እማ እየተረጋግኝ ነው። ምን ልታረግ መጣ ደግሞ? አለማፈርህ ልጄ ፍትህ እንጂ አስታማሚ ያስፈልጋት። እኔ እናቷ አለሁ፣ እኔ እናቷ አስታምማታለሁ። የልጄን ደም ግን አፍስሰው የቀሩትን አሳደ ለፍርድ ባታቀርብ ፖሊስነት ቀርቶ ልጅነት ይቀራል። አዎ የልጄ ደም ፈሶ ከቀረ እንደሞተው አባት ነው የምቆጥረው። ሂድ። በእውነት ልጅ ዳግም በጣም ግሩም ነው። የተበላሸ ቀን ያስተካከልከው። ከዚህ በኋላ በአንድ ቢዝነስ ብቻ ተጠምደን ጊዜ አናባክን። ልጅ ዳግም ምን ሆነ? ምንድን ነው የሚያስተክዝ? አይ ጋሼ እንዴት ነው ወደዱት? ቆይ ወዴት ማለባበስ? ማን አባቷ ናት ልጄን ያላመሉ ያፈዘዘችው? ኧረ ጋሼ እንደዛ አይደለም። የሰላሜ ነገር ነው ሁሌ የሚያሳስበኝ። ምን ነው ሰላም አይደለችም እንዴ? እሷ ደህና ናት። እኔና በጽ ግን በእሷ ታመናል። ሙሉ ትኩረቷ አምባር ስላሉ ሴቶች ብቻ ነው። ስለ ራሷ ህይወት እንኳን አታስብም። ጋሼ ደግሞ ታውቃለህ፣ ለእኔም ለበጽም ያለችን አንድ እሷ ብቻ ነች። የሆነ ነገር ብትሆን ብዬ ሳስብ በጣም እጨነቃለሁ። ግድ የለም አታስብ። እኔ ጫን ብዬ አወራታለሁ። ደግሞ ሌላ ኃላፊነት ሰጥተን ከዛ አካባቢ እንድትርቅ እናደርጋለን። አይ ጋሼ ድርቅናዋን እያወቀው ገና ሀሳቡን ሳነሳባት እኮ ነው የምትቀያየረው። እሱን ለኔ ተው። ከስካሁኑ በተለየ መንገድ እንሞክራለን እንጂ አደጋ ውስጥ ስትገባ ዝም ይባላል እንዴ? ምንም ቢሆን ያደራ ልጆቼ ናችሁ። አውቃለሁ ጋሼ፣ ግን ምን ላድርግ? በህይወት ካለችው ልጇ በላይ ሟች ጓደኛዋን አስበልጣ እንደዚህ ስትሆን ህፃኗ ምን ያህል እየተጎዳች እንደሆነ እንኳን እንዳታይ ታወራለች። ጋሼ ምን ማድረግ እንዳለብኝ ግራ ገብቶኛል። አይዞህ ልጅ ዳግም አታስብ። እሺ ጋሼ።
ያድንሽ እያሉ ደጋግመው ያንተን ስም ሲጠሩ ነበር። የልጄ ደም ፈሶ ከቀረ እንደሞተው አባት ነው የምቆጥረው። በጣም ያስፈራ ነበር። ልጄ ፍትህ እንጂ አስተማሚ ያስፈልጋል። የትኛውም ፈተና እንዳያስቆማችሁ። የጻፋችሁት በሙሉ ግን ተግባራዊ እንዲሆን እፈልጋለሁ። ያው ለፍትህና ለህግ ስንቆም ቤተሰቦቻችን አደጋ ላይ እንደሚወድቁ አምነንበት ነው ይህን ህብረተሰብ ለማገልገል የቆም ነው። ክትትሉ ጥንቃቄ ይጠይቃል። አደራችሁ። ጨርሻለሁ። ምንድን ነው የሚሻለው? ስልካቸውን አያነሱ። ወይኔ በቃ ሳይገቡ ልጃቸው ልምጣ ቤት ድረስ ሄዱ። አንተ ግን እሷ ፊት ናት ቀይ ፍጠኝ ይሰራ
ወጥቶ መጣ። ደግሞ ምን ቀረ? ምን ልታረግ ቤቴ መጣ? ያዥ ዘላለም አለምሽን ሰው ቤት ለፍተሽ መቼም የማታገኙ ገንዘብ ነው። በዛውም እንደ ካሳ ይሆንሻል። ነገር ግን የፍርድ ቤት ቀጠሮ ቀን በፍጹም የምስክርነት ሳጥን ውስጥ ላይሽ አልፈልግም። አይገባህም እንጂ ቢገባህ በየሰው ቤት እየዞርኩ የማገኘው ገንዘብ በላቤ በጉልበቴ ያንተን ቆሻሻ እያጸዳሁ ደግሞ ልጄ እንድትሰቃይ ያደረጋትን ያ ቆሻሻ ወንድምህን ከፍርድ ቤት ቀርቼ ንጹህ የማደርግልህ ከመሰለ ተሳስተሃል። ምን ብታስብ ነው በል እንዲህ ስትል የመጣኸው? የልጄን ፍትህ ለማግኘት ወደ ኋላ አይደለም። የፈለገ ቢሆን አልቀርም። ስትገለኝ ብቻ ነው የምቀር። ና ግደለኝ። አንቺ የሞት ሻሮጊት ልጅሽን የምትወጃትና የምታከብሪያት ይመስለኝ ነበር። እኔ ቃሉ እንዴት የሚያመች ማንን መግደል እንዳለብኝ ጠንቅቄ ማቅሰው በአንቺ ቤት ደብቀሻታል። ቴሌፎኑ ለጊዜው ጥሪ አይቀበልም። ሶሪ። እመቤቴ አዛኝቷ አሁን ያለኝ አማራጭ ይሄ ብቻ ነው። እናቴ እመቤቴ ይቅር በይ። ያለ ቀንሽ ከቤቴ ማስወጣሽ ቀን ጎሎብኝ ነው። ቸግሮኝ ነው። ለልጄ ደህንነቴ መውረሴ ሳያንስ በህይወት መኖር ያለ መኖሯ በእኔ ፍርድ ቤት ሄዶ ባለመመስከር መወሰኑ አመመኝ። ለልጄ ፍትህ ወደኋላ ማለት ለእኔ ሞት ነው። ስለዚህ ሞት መርጫለሁ። ይቅር በይኝ። ጥሩ ቀን ነበረን አይደል? አሪፍ ቀን ነበረ። ጥሩ ነው የሰራ ነው። ስለዚህ ሀሳብ፣ አስተያየት እንዲሁም ጥያቄ ካላችሁ ጊዜው እናንተ የላችሁ። እሺ፣ ስለዚህ ሰሞኑን የአንድ ትልቅ ሰው ልደት አለብን ታውቃላችሁ አይደል? ስለዚህ ዛሬ የሰራነው ነው ፕሮግራሙ ላይ የምንሰራው እና ደግሞ ባለ ልደቷ የምትለን ነገር ደግሞ ካለ እስቲ ቦታውን ሰጥቼሻለሁ።
እያንዳንድሽ እኔ ሲደንስ ምስቂ ሁልሽም የዛነት እንገናኛለን። እሺ አብራችሁ እሺ። ጤና ይስጥልኝ። የዚህ አካባቢ ኮሚኒቲ ፖሊስ ነው። ኃላፊውን ማግኘት ትችላለህ? እኔ ነኝ። ምን ነበረ? እዚህ ቤት ውስጥ አደንዛዥ ዕፅ እንደሚጨስ ከህብረተሰቡ ጥቆማ ደርሶን ነው የመጣ ነው። ለፍተሻ ትተባበሩናላችሁ? ይሄ በፍጹም የተሳሳተ መረጃ ነው፣ ግን ችግር የለውም መፈተሽ ትችላላችሁ። ግቡ። ተከሳሽ ታደሰ ከበደ፣ አቃቤ ሕግ። ክቡር ፍርድ ቤት፣ የከሳሽ አቃቤ ሕግ ደንበኛዬ ላይ ክስ መስርቶ ተነቧል። ግልባጭም በእጃችን ደርሷል። ምስክሩም እንዲያቀርብ ለተለዋጭ ቀጠሮ ይዘን ነበር። ነገር ግን የከሳሽ ጠበቃ ምስክሩን ማቅረብ ስላልቻለና ደንበኛዬ ያለ ወንጀሉ እየተጉላላ እንደሆነ የጤና እክል እንዳለበት ያቀረብኩት ማስረጃ ፍርድ ቤቱ አይቶ ለደንበኛዬ የዋስትና መብት ተሰጥቷቸው በውጭ እንዲከራከሩ ስል ፍርድ ቤቱን በትህትና ጠይቃለሁ። ተቋሙ አለኝ። የተከበረው ፍርድ ቤት ይቀጥሉ። ተቃውሞት ምንድን ነው? ተቋሙ ወይም ጠበቃ ተጠርጣሪው በዋስ መብት እንዲወጡ በጠየቁት መሰረት ተጠርጣሪው በዋስ መብት የሚወጡ ከሆነ የግል ተበዳይ ላይ አደጋ ሊያደርሱ ይችላሉ። እንዲሁም መረጃ ሁሉ ሊያጠፉ ይችላሉ። ከሀገርም ሊሰደዱ ስለሚችሉ የዋስትና መብት እንቃወማለን። የተከበረ ፍርድ ቤት አመሰግናለሁ።